ያለ ረሃብ ክብደትን መቀነስ ይቻላል? ብዙዎቻችን ክብደትን ለመቀነስ ስናስብ ወደ አእምሯችን የሚመጣው መራብ፣ የምንወደው ምግብ ሙሉ በሙሉ ማቆምና እጅግ አድካሚ ስፖርት መስራት ነው። ነገር ግን ጥናቶች እንደሚያሳዩት 95% የሚሆኑት ጥብቅ ዳይቶች ወይም ክራሽ ዳይትስ ከተወሰነ ጊዜ በኋላ ክብደት በድጋሚ እንዲጨምር ያደርጋሉ። በዚህ ቪዲዮ የምንመለከተው ጥብቅ ህጎችን ሳይሆን ሰውነታችን ተፈጥሯዊ በሆነ መንገድ ስብን እንዲያቃጥል ወይም ፋት ኦክሲዴሽን የሚያደርጉ ሳይንሳዊ ልማዶችን ነው። በተለይ ደግሞ የሆድ ስብ ወይም ቪሴሪያል ፋት ከውበት ባሻገር ለልብ ጤናና ለስኳር በሽታ ተጋላጭነት ያለው ሚና ከፍተኛ በመሆኑ ነው። እንኳን ደህና መጡ። ይህ ሚስጥረ ጤና ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን እስከ መጨረሻው አብራችሁን ቆዩ። ዛሬ ሜታቦሊዝምን የሚያፋጥኑና ቦርጭን የሚያጠፉ ዋና ዋና ቁልፎችን ደረጃ በደረጃ እንመለከታለን። ሜታቦሊዝምና ሆርሞኖች። ክብደት መቀነስ የካሎሪ ቁጥር ብቻ አይደለም፣ ይልቁንም የሆርሞን ሚዛን ጉዳይ እንጂ። ሰውነታችን ስብ እንዲያከማች ወይም እንዲያቃጥል የሚያዙት ሆርሞኖች ናቸው። ኢንሱሊን። ይህ ሆርሞን የስብ ማከማቻ ሆርሞን በመባል ይታወቃል። በደም ውስጥ ያለው የስኳር መጠን ሲጨምር ኢንሱሊን ይጨምራል። ይህ ሆርሞን ለሰውነታችን ወሳኝ ቢሆንም ነገር ግን በደማችን ውስጥ እስካለ ድረስ ሰውነታችን ስብን እንዳያቃጥል ያግደዋል። ኮርቲሶል። ይህ ሆርሞን ደግሞ የጭንቀት ሆርሞን ሲሆን ስትረስ ወይም ስር የሰደደ ጭንቀት ኮርቲሶልን በመጨመር ስብ በቀጥታ ሆድ ዙሪያ እንዲቀመጥ ያደርጋል። ሌፕቲን እና ግሬሊን። እነዚህ ሆርሞኖች የመጥገብና የመራብ ስሜትን የሚቆጣጠሩ ሆርሞኖች ናቸው። ያልተስተካከለ አመጋገብ ሲኖረን እነዚህ ሆርሞኖች ይዛባሉ። መፍትሄዎቹን እንመልከት። የአመጋገብ ማስተካከያዎች። እዚህ ጋር ልብ ልንል የሚገባው ነገር የምንመገበውን መጠን ከመቀነስ ይልቅ የምንበላውን አይነትና ቅደም ተከተል ማስተካከል አስደናቂ ውጤት ያመጣል። ዋናው ግባችን ሜታቦሊዝምን ማነቃቃትና የኢንሱሊን መጠንን ዝቅ በማድረግ ሰውነታችን ስብን ወደ ኃይል እንዲቀይር መርዳት ነው። የፕሮቲን መጠንን ማሳደግ። ፕሮቲን በሰውነታችን ውስጥ በሚፈጭበት ጊዜ ከፍተኛ ኃይል ይጠይቃል ወይም ተርሚክ ኢፌክት ኦፍ ፉድ። በተጨማሪም ረዘም ላለ ጊዜ የመጥገብ ስሜት እንዲሰማን ያደርጋል። ሶሉብል ፋይበር እንደ አጃ፣ ባቄላ፣ አቮካዶ እና የተለያዩ ቅጠላቅጠሎች በሆድ ውስጥ እንደ ጄል በመሆን የስኳር መጠንን ያዘገያሉ። ቦርጭንም ለመቀነስ ወሳኝ ናቸው። ሲኩዌንስስ ፉድ ወይም የምግብ ቅደም ተከተል። አዳዲስ የሜታቦሊክ ጥናቶች እንደሚያሳዩት አንድ አይነት ምግብ በልተን ቅደም ተከተሉን ስንቀይር የደም ውስጥ ስኳር መጠን ይለያያል። ለምሳሌ መጀመሪያ አትክልት ወይም ፋይበር፣ በመቀጠል ፕሮቲን፣ በመጨረሻም ካርቦሃይድሬት መመገብ የኢንሱሊን መጨመርን በከፍተኛ ሁኔታ ይቀንሳል። ፈሳሽ ካሎሪዎችን ማስወገድ። ለስላሳ መጠጦች፣ የታሸጉ ጁሶች እና ከመጠን በላይ ስኳር የበዛባቸው ሻይና ቡናዎች በቀጥታ ወደ ጉበት ስብነት ይቀየራሉ። በዚህ አጋጣሚ ስለ ጉበት ስብ በሽታ የሰራሁትን ቪዲዮ ካላያችሁት እንድታዩት እየጋበዝኩኝ፣ ጊዜን መሰረት ያደረገ አመጋገብና መጠጦች። አረንጓዴ ሻይ ወይም ግሪን ቲ፣ የዝንጅብልና አፕል ሳይደር ቬኒገርን
መጠቀም። ምን እንደምንበላ ብቻ ሳይሆን መቼ እንደምንበላ ማወቅ ወሳኝ ነው። ኢንተርሚተንት ፋስቲንግ ወይም የተወሰነ ሰዓት ጾም ለ16 ሰዓታት የእንቅልፍ ሰዓታትን ጨምሮ ከካሎሪ ነፃ መሆንና በ8 ሰዓት ውስጥ ምግቦችን ማጠቃለል በዚህ ወቅት የኢንሱሊን መጠንን እንዲወርድ በማድረግ ሰውነት የተከማቸ ስብን እንዲጠቀም ያስገድዳል። ሜታቦሊዝምን የሚያነቃቁ መጠጦች። ውሃ ከምግብ 30 ደቂቃ በፊት 500 ml ውሃ መጠጣት ሜታቦሊዝምን ለተወሰነ ጊዜ በ30% ያፋጥናል። አረንጓዴ ሻይ አረንጓዴ ሻይ በውስጡ የያዘው EGCG የተባለ አንቲኦክሲዳንት ስብ በቀላሉ እንዲሰባበር ያግዛል። ስለ ሻይ አይነቶችና ጥቅማቸው የሰራሁትን ቪዲዮ ካላያችሁት ሙሉውን እዛ ላይ ታገኙታላችሁ። ሌላው አፕል ሳይደር ቬኒገር ከዋና ምግብ በፊት በአንድ ብርጭቆ ውሃ 1 የሻይ ማንኪያ በጥብጦ መጠጣት የደም ስኳርን ከፍታ ይቀንሳል። እንቅልፍ፣ ውጥረትና የዕለት ተዕለት እንቅስቃሴ ጂም መሄድ ጥሩ ሆኖ እያለ ብቻውን ግን በቂ አይደለም። ቀሪውን 23 ሰዓት እንዴት እንደምናሳልፍ ይወስነዋል። የእንቅልፍ ጥራት ጥናቶች እንዳረጋገጡት እንቅልፍ ሲያጥር የረሃብ ሆርሞን ግሬሊን በ15% ይጨምራል። በተቃራኒው ደግሞ የመጥገብ ሆርሞን ሌፕቲን ይቀንሳል። ኒያት ወይም ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ በዕለት ተዕለት የምናደርጋቸው እንቅስቃሴዎች በእግር መጓዝ፣ ደረጃ መውጣት፣ ቆሞ መስራት ከስፖርት እኩል ካሎሪ ያቃጥላሉ። በቀን ከ7000 እስከ 10000 እርምጃዎች መራመድ የቦርጭ ስብን ለማቃጠል ቀላሉ መንገድ ነው። ጭንቀትን መቀነስ በየቀኑ ጥልቅ አተነፋፈስ፣ የእግር ጉዞ ወይም ጸጥታ ውስጥ ማሳለፍ ኮርቲሶልን ዝቅ በማድረግ የሆድ ስብ ክምችትን ይከላከላል። ልብ ልንለው የሚገባው ነገር ለውጥ በአንድ ጀንበር አይመጣም። ዘላቂ ውጤት የሚገኘው በትናንሽ ነገር ግን ቋሚ በሆነ ልማዶች ነው። የተግባር እቅድ ምግቦችን በፋይበር እና በፕሮቲን ማስቀደም። ከእራት በኋላ እስከ ቁርስ ድረስ ያለውን የጾም ሰዓት ወደ 12 ሰዓት እስከ 14 ሰዓት ማሳደግ። በቀን ከ2 እስከ 3 ሊትር ውሃ እንደየክብደታችሁ መጠጣት። በዚህ አጋጣሚ በቀን ስንት ሊትር ውሃ መጠጣት እንዳለብን የሰራሁትን ቪዲዮ ካላያችሁት እንድታዩት እየጋበዝኩኝ። ጣፋጭ መጠጦችን ማስወገድ፣ በቂ እንቅልፍ ማግኘትና በቀን 30 ደቂቃ የእግር ጉዞ ማድረግ። ይህን እቅድ ዛሬውኑ ይጀምሩ። ሰውነቱ በጤናና በብርታት ምላሽ ይሰጡታል። ለዛሬ ያዘጋጀንላችሁ ቪዲዮ ይመስል ነበር። እንደተጠቀማችሁበት ተስፋ እናደርጋለን። እንደዚህ አይነት ጠቃሚ መረጃዎች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫኑን አረጋግጡ። ይህ መረጃ ለብዙዎች እንዲደርስ ደግሞ ላይክ እና ሼር ማድረግዎን አይርሱ። በሌላ አስደናቂ ርዕስ እስክንገናኝ ሰላም።